ማይ ወደ ጁቴጂ ነው በእናትሽ እንዴ ማለት ራቹን ካፌው በመጣት ነው ለኛ ወደሱ ደግሞ በቃ እግዚአብሔር ይመስገን በቃ እየኖርኩ ነው ግዴታ እኮ ያለነሱ ምናምን አንኖርም ብለን አንሞትም አይደለም እስኪ እናንተ ጋር ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንግዲህ ዛሬ እንደምታዩት በአዲስ ነገር መከራል አበባ ይዣለሁ። በጣም ስሜታዊ ነኝ። ምክንያቱም ዛሬ የመጣሁበት በጣም ከባድ ነው። ይሳካልኝም ላይሳካልኝም ይችላል። እንደምታዩት ጋውን አድርጌያለሁ፣ አስተማሪ መስያለሁ። ዛሬ እንግዲህ 12ኛ ብለኝ አስተማሪ መስዬ ገብቼ እናንተ ታውቁታላችሁ መቼም ያው ለእናንተ መናገር አይጠበቅብኝም። ያጣሁትን ፍቅሬን ድጋሜ ለመመለስ ዛሬ መጥቻለሁና ምን እንደማወራ እራሱ አላውቅም። አይታኝ ደግሞ ምን አይነት ፊድባክ እንደምትሰጠኝ ምን እንደሚገጥመኝም አላውቅም። ግን በተቻለኝ መጠን ያለውን ነገር አስረድቼ ይሄን ነገር እፈታዋለሁ ብዬ አስባለሁ። ቤተሰቦቼ እናንተም እንደናፈቃችሁኝ እርግጠኛ ነኝ። እኔ በጣም ናፍቃችሁኛል። በጣም ብዙ ሰዎች እየጠየቃችሁ ነበር ስለሌልና ስለሷ ጉዳይ ስለማን እንደማወራ ታውቃላችሁ ብዬ ተስፋ አድርጋለሁ። እንግዲህ ዛሬ አዲስ ነገር ይዘን ወይ ደግሞ አሪፍ ነገር ይዤ እመጣለሁ ብዬ አስባለሁ። ባለሙሉ ተስፋ ነኝ። እንግዲህ 12 ልጆች ደግሞ ችግሮች እንደሚፈቱ ታውቃላችሁ። ይህንን ችግር ደግሞ እንደሚፈቱኝ እርግጠኛ ነኝ። እስቲ የሚፈጠረውን ነገር አብረን እንከታተል። እግዚአብሔር ይመስገን በቃ እየኖርኩ ነው ግዴታ እኮ ያለነሱ ምናምን አንኖርም ብለን አንሞትም አይደለም ህይወት ይቀጥላል እየኖርኩ ነው ይኸውልሽ ማሂ እዛች ጋር አሁን እሱን አውርተናል አልገባሽ አይደለ እሱን አውርተናል ማለት ያለው ነገር አንቺ ጋር ቆይ ማሂ ምን አልሽ እሱን አውርተናል እሱም ማለት ይኸውልሽ ከዛ ስነግርሽ ደግሞ እሱም ማለት የኔን ሮቢን ነው አውርተናል ያጠፋው ጥፋት እዚህ ምን ሊሰራ መጣ ማሂ ይኸውልሽ ተረጋጊና አይደለም እርግጠኛ ነኝ እኔ ጋር ላይ የመጣው ራሂል እሷ እዚህ ክላስ ነው ለች ምናልባት እሷን ፈልጎ ሊሆን አሁን ይኸውልሽ ማሂ ነገር ነው ሁላችንም ይኸውልሽ ተረጋግተሽ እናውራ ገባሽ አይደለ እሱን አውርተናል እኛ ያጠፋው ጥፋት የለም አላለም ያጠፋው ጥፋት እንዳለ እኮ አምኗል ግን ያ ነገር እንዳልተፈጠረ ያለ መግባባት ጉዳይ እንደሆነ ነበር እሺ ለምንድን ነው ከፔንሲዮን አብሮ ሲወጣ የታየው ምን ሊያደርግ እንደገባ ምን ሊደነስ ነው ፔንሲዮን ለእኔ ደግሞ ላቭ ነው በቃ ገብተዋል አይደል ሪሌሽንሺፕ ውስጥ ሲቆዩ ኦብቪየስሊ በጣም ብዙ ስህተት ያጋጥማል ሶ ስህተቱን አምኖ ይቅርታ ከጠየቀ ለምንድነው የማይታረቁት ይሄ ልጅ ላይክ እንደማይደግመው እኮ ነው ቃል የገባላት ኦብቪየስሊ ተሳስቷል አልተሳሳተም አይደለም ግን ይቅርታ ጠይቋታል ይቅርታን ተማምኖ ማጥፋት ማለት እኮ ሌላ ትልቅ እንትን እኮ ነው ይቅርታ ለምን ያስታውቃል ሲጀምር በጣም እንደማይፈቅራት እኔ አሁን ከሱ አምስት ምናምን ምክንያት ነግሮናል እንደሞትኩ ነው የምታውቀው እቺ ታርጊባት ነው እንዴ እኔ ምንም በቃ የሚያስተማምን ነገር የለውም እኛ ጓደኛችን እንደዚህ ነገር ውስጥ አንከት ቁጭ በይና ያለው ነገር ማይ ወደ ጁቴጂ ነው በእናትሽ እንዴ ይሄ ሁሉ ነገር አውጥተን አሁንም እንደዚህ ልንገራችሁ እባካችሁ እናንተ ምንም አታውቁም ስለዚህ ማይ እኔ ከሱ ጋር ማየት አልፈልግም በቃ ማይ ያናደሽ ነው በእናትሽ ያንቺ ምን ሆነሽ ነው እሱ ጋር ያለውን እውነት ስሚ ገባሽ አይደል እኔ አይታረቁ ነው የምለው አሁን አንቺ እሺ ቆይ እሱ የተረዳሽ ፍቅር ነው ታያለሽ የተረዳሽበት መንገድ ካለ አይደለም ለውስጥ ገብተዋል አይደል ስቶሪውን በደንብ ከሰማው እኮ ላይክ እሷን ለማናደድ ነው እንደዛ እያደረገ ነበር እንዴ ቢውደት ላይክ መጨረሻ ላይ ኦብቪየስሊ ስህተት ነበር አልተሳሳተም አይደለም ተሳስቷል ይቅርታ ጠይቋል ስህተቱን አምኖ ሶ ኢትስ በጣም ኦኬ ያጋጥማል ብሮ አትንከኝ በዚህ ጆን እንዳለከኝ
ማይ ይሉና በጣም ታውቂ ማይ ለሰው በሰማሽ ሳይሆን እሱን ጠይቀሽ እና ያለውን ነገር እስቲ ንገረኝ። ምን ልትሰራው? ለምንድን ነው ሲጀመር የምናወራው? ለምንድን ነው ከዚህ ሁሉ ጊዜ በኋላ የመጣው? እንኖር አልፈልግም ነው ይልሽ ማይ ባይፈልግ ቆይ የኔ በህይወት መኖር ነው የሚያናድግ? ለምን መጣክ እዚህ? ለምን መጣክ? አንተ ግን ቆይ ዛንጂ ነው መመስልክ በእንደዚህ አይነት ነገር በምልስልሽ ነገር እንደሚሸውል ነው የሚመስልክ? አትሳሳት። ማይ ለምን አትረጋጊም? በእናትሽ እንዴ ሳም ያሰለፍኩትን ታውቂያለሽ። አንቺ ከኔ በላይ የቅርብ ጓደኛዬ ነሽ። ለምንድን ነው የማትነግራቸው? አውርተናታል ማለት አንድ ብቻ አንዴ እንዳወራ ፈቅድልኝ። ከዛ በኋላ ውሳኔ ትወስኛለሽ። ስለማልሰማ ከሻወራ ችግር የለም። ደስ ይበላችሁ። እኔ ያው እንዲታረቁ ነው የምፈልገው። ምክንያቱም ጠይቄዋለሁ እና ጥሩ መልስ ሰጥቶኛል። አንተ ሲሆን እኔም ፕሊስ እባክሽ ቢያንስ ላሳለፍናቸው ጥሩ ጊዜያቶች ብለሽ ነበረ ለካ እኔ እዚህ እነሱ ፊት ለፊት የቆምኩት ራሴን ክብሬን ለማዋረድ ነው፣ ዝቅ ለማድረግ ሲጀመር ምን ያህል ለማፈቅርሽ ታውቂያለሽ። እያዳመጥኩ ነው። ምን ያህል ጊዜ እንደጠበቅኩሽም ታውቂያለሽ። አውቃለሁ ጉዳት ሳይሰማኝ ቀርቶ ወይ ደግሞ ሳልነግርሽ ቀርቼ አይደለም። ግን እንደዛ እንደሆነ ያደረገኝ ለአንቺ ካለኝ ፍቅር ነው እንጂ ጥላቻ ምን ሆኖ አይደለም። ያፈቀረ ሰው ታውቂያለሽ ምን እንደሚሰራ ምን እንደሚሆን ያልቃል። አንድ ነገር ተባበረኝ። አፍን ዝጋ እና ሂድ። አውቃለሁ ያለ ፍቅር ነው። እንደዚህ እኮ አልነበርሽም ድሮ አንቺ። ለማታውቁ አንተ ነው የገደልካት ማለት አሁንም በእነሱ ፊት ነው እየነገርኩሽ ያለሁት። አንቺ እንደምታስቢው ከልጅ ጋር የተፈጠረ ነገር ምንም የለም። እሺ ዘም ታረጋለህ። አንቺ እና ዮናስ አድርጋችሁታል ብዬ ባሰብኩት ነገር ራሴን አጣልዬ ያንን ነገር ያደረግነው ደግሞ እኔና ልጅ የምር የእውነት እናንተ እንደምታስቡት ግንኙነት ነው ሆነ አይደለም። የእሷን ፍቅርም የኔን ፍቅርም ለመመለስ ብለን ያን ነገር ያደረግነው። ብሌ እባክሽን ተረጂ። ፍቅር የምመልሰው እንደዚህ አድርገሃል በሚል ሐሳቤ ነው መሰለኝ ማለት ምንድነው የሚመስልህ? እኛ ያሳለፍነው ነገር ትዝ አይልህም? እኔና ዮናስ እኮ እኔም ያለው ነገር ከባድ እንደሆነ ተረድቼዋለሁ። ማለት ትንሽ በማይ ቦታ ሶኜ ሳስበው አንድ ፍቅረኛ የምታፈቅረውን ሰው ከቤርጎ ሲወጣ ማየት ማለት በጣም ከባድ ነው። ጀስት ደግሞ እንደ ወንድ ልጅ እዚህ ሙሉ ክፍል ተማሪ ጋር መጥቶ እያለቀሰ አማሉኝ ማለት አስታርቁኝ ብሎ ማሰብ የትኛውም ወንድ አያደርጉም። ለብቻዋ ላወራ ትችላሉ እንጂ እላፊ እንደዚህ መጣ ብቻ ከባድ ነገር ነው። ማይ ለምን አትረጋጊም? በእናትሽ ማይ እዚህ ጋር ቆምነው እኮ እኛ ዝም ብሎ ነው እንዴ? እናንተን ችግር ለመፍታት ብለን እኮ ነው። ስለዚህ ተደማመጡ። ምንድነው ችግራችሁን በስፍራት አፈቱም እንዴ? ማይ አንድ እንድትረጂ የምፈልገው ነገር እኛ አንቺን ጎዳ ነገር አለ አረጋግጠን ነው ይደውልሽ አረጋግጠን ነው። እኔ እኮ እንደዚህ ሲጀመር እንደዚህ ሆናችሁ መጥፋት ችግር አይኖርም። አዳምጠኝ ስማ። እኔና ዮናስ ቢያንስ ለትንሽ ለአንድ ቀን እንኳን በስነ ስርዓት አብረን አላሳለፍንም። እናንተን ለማስቀናት ብለን የቀረጽነው ቪዲዮ ትዝ ይልሃል? አልቻልንበትም ነበር። ዮናስ እንኳን ብዬ በስሙ ልጠራው አልቻልኩም ነበር። አንተም ብቻ ነበር ስጠራ የነበረው። አካላችን እንጂ ልባችን አንድ ላይ አልነበረም። ይሄ ሁሉ እርምጃ ሄዳችሁ ታዲያ እኛን ለማስቀናት ነው? ፍቅራችሁን ከፔንሲዮን በመውጣት ነው እኛ ለኛ መገዙ? በምንድን ነው ከመገዙ? እሺ ለምን እዛ ገባክ ነው እንዴው? ለምን እዛ ገባክ? እሱ ብቻ ንገረኝ። ውይ በመጨረሻ ይፈታ ነገር የለም አይደል እንዴ? ተደማመጡ። ምንድነው ማይ ይኸውልሽ፣ አንቺ እዚህ ጋር አንቺ የሚጎዳሽን ነገር አድርገን እሱን ይዘናል በጣም። ስለዚህ ተረጋጊና እባክህ እንደው በዛው አስረዳኝ። ዝቅ አትበል። ተነስ ሮቤል፣ በጌታ ተነስ። ቆይ አስረዳኝ። ከዛ ምን ልትሰራ ወጣህ? እሱን አስረዳኝ መጀመሪያ። ተነስ መጀመሪያ እሱን አስረዳኝ እኮ። ለምን ገባህ? እሺ ለምን ገባህ? እባክህ በእግዚአብሔር በዚህ ጫ አትንካኝ። አልፈልግም። አትንካኝ። እኔን አትንካኝ። እንዴት ነው አምነ አስረዳኝና ወይኔ ጉዴ ነው መሰለህ። አትንካኝ በዚህ እሺ። ለምን ያዳነከኝ ብቻ
መጀመሪያ እንድረዳ እንደፈለከው አንቺ ለመመለስ ነው ነገር ያለው ከቤቱ መሞላት አንቺ አረጋግጥ ይብስብኛል እንጂ መሞቃቀሳለን የመጣሁት ብለኝ እባክሽ አዳም ይኸውልሽ እነሱ ናታከብራቸው በአንተ ምክንያት ጓደኞችሽ ናቸው ስለማከብራቸው ነው እግዚአብሔርን ስለማከብራቸው ነው እዚህ ጋር ያለው አንተ እኮ እየነገር ወደ በግድ ትወጣለህ ስንት መስዋዕት ነው ለካ ነበር ንገረኝ እሺ አስረዳኝና እንታረቅ አስረዳኝ ልረዳክ አተረጋግጠሽ ከመቼ ወዲህ የምትመጣለሽ ተረጋጊና አስረዳሻለሁ ይኸውልሽ አንቺ እና ዮናስ ቪዲዮ አልሰራችሁ አንድ እናንተ እኔ ምንድነው ያጎደልኩሽ እንዴ አባቴ ማለት እያልከኝ ነው አዎ ከሪ ምንድነው ያጎደልኩሽ እንዴ እኔ ካንተ ምንም ጎሎብኝ አያውቅም ምን ጎደለብኝ አልኩክ ምን ሆናችኋል ልጅ ለምን ደግሞ አትናገሪው በስትክል ስሜን በጠሪ ደስ ይላል እዛው ነሽ አውሪኝ እዛው ነሽ አውሪኝ ቆይ ግን እናንተ ግን እያስመሰላችሁ እስከ ዛሬ ከኛ ጋር ስትቆዩ ምንም ሺ ማይዘ እናንተ ማለት ምንድነው የምትይው እሺ ነው ዮናስ ምን አረጋ ምን አረግን ምን አረጋት ምን አረግን ጭራሽ ምን አረግን እሺ ምን አረግን ደስ በላችሁ ግን ምን አረግን አቀልዱ ስራሽንማ ይሄ ፎቶ ምንድነው አሁን አይኔን እየሻው አባቴ ይሄ ፎቶ ምንድነው እኔ ምን አቀለው አትጩይ ቀስ በይ አትጩይ ዮናስ ስልክ ላይ ምን ያደርጋል ይሄ ፎቶ ምንድነው ዮናስ ስልክ ላይ ምን ያደርጋል አላረገውም ምን ጀምሮ እኔ ለሱ እንደዚህ ፎቶ ልልክ አልችልም እነሱ ስልክ ላይ ምን ላይ አላውቅም ጠይቁት ራሱ ነው እኔ የሚያውቀው ነገር የለም እናንተ ምን እየሰራችሁ ነው ከዚህ ሁሉ ጊዜ በኋላ ምን ማድረግ እችላለሁ እስቲ እንደዚህ አድርጊ በል እስቲ የሆነ ነገር አድርጊ በል እስቲ ምን ላድርግ እስቲ ሳምንዬ ታውቂያለሽ እንዴት እንደጨነቀኝ አንቺ በኔ ቦታ ብትሆኚ ምን ትችያለሽ ቀስ ብላችሁ እንደዚህ አንስተው ይሻላል ትንሽ ተረዳኝ እባክህ ትንሽ እንኳን ወጣልኝ እኔ ጣፋጭ ሁሌም እኮ ነው የምረዳሽ በቃ ሁሌም በማወቅ ያለብህ ምን ያህል እንደምወድ ነው ምን ያህል እንደምወድ በጭራሽ ከሰብ አትወጣም የህይወት ጎዳና ይቅርታ የህይወት ጎዳና በዛበት ፈተና ከመጸጸት ማዘን በቀር ከዚህ ሌላ እኮ እኛን ለማስቀናት ቪዲዮ ሰራችሁ እናንተም ሰርታችኋል እኮ ከዛ ፔንሽን የወጣ ነው ቪዲዮ ለመስራት ነበር ቪዲዮ ለሰራ እዛ ፔንሽን እና ልጅ ተቀጣጠር ነው ይሄን ያደረግነው ደግሞ እናንተን ለመመለስ ነው አንቺ እንደምታስብ አዎ ያ ነገር ደግሞ አልተሳካም ለምን አልቀረጻችሁም ለምን አልቀረጻችሁም በቃ አልተሳካም ማለት ነው ልክ መስሎ ስላልታየን ተው በምንወጣበት ሰዓት ምን አይነት ቪዲዮ ልቀርጽ ነበር የገባው ፔንሽን ውስጥ በደንብ አስረዳኝ ሁሉም ነገር ለማስመሰል ነበር ያለው እናንተ እንዳስመሰላችሁት እኛ ማስመሰል ነበር አንቺ እንዳሰብሽዋል አውቃለሁ በዛ ምክንያት አንቺ ጋርሽ ይያል ነገር ግን እኔና ልጅ እናንተ እንደምታስቡት ያደረገው ነገር አለ እናንተ ቪዲዮ እኛን ለማስቀናት ሰራችሁ እኛም እናንተን ለማስቀናት ቪዲዮ ለመስራት ነበር እዛ ፔጅ ውስጥ ይገባል ግን በቃ ያ ነገር ልክ መስሎ አልታየኝም ተው በእውነታ ሰዓት ደግሞ አንቺ ነሽ አያችሁ የተፈጠረው ከዚህ በላይ ምንም ነገር የለም ከዛ እየሳቃችሁ እያሾፋችሁብን ተዝናንታችሁ ሄዳችሁ ከዛውን ደግሞ ቆጥቶ ተመለስክ ነው እንደዛ ነው ነገሩ ታውቂያለሽ እኮ ስንቴ በሰው እንዳስነገር ስንቴ ነው ሽምግልና ይላልኩሽ በቃ በማመን ነኝ በፍቅራችን ብለሽ እመኝ ከዚህ በኋላ ስለባተ ነው ከዚህ በኋላ እንዴት ሄዳለሽ ትስበልሽ በሄዳንቺ ጋር መጣል ትሄዳለህ ብዬ አስቤ ነበር በሄዳንቺ ጋር መጣልሽ በርግጥ ማለት ነው መታረቅ አለባቸው የለባቸውም ሳይሆን እኔ ብታረቁ ደስ ይለኛል ያለበትን ጥፋት አስተካክሎ እሱ ማለት ነው አለማመኑ የሰው ወሬ መስማቱ ከዛ ደግሞ እሷን ለማስቀናት በዛ ጥግ መሄዱ ያ ጥፋት ነው ምንም ጥያቄ የለው በጣም ብዙ መንገዶች አሉ እነዛ ነገሮች የማድረግ ማለት ነው እዛ ጥግ ድረስ መሄዱ ጥፋት ቢሆንም ግን ደግሞ ያለበትን ጥፋት አስተካክሎ ከዚህ በኋላ ለኛም ቃል ገብቶልን እንደማያስቀይማት ይታረቁ ካንቺ ውጪ ማንም ሰው እንደማለት ታውቂያለሽ ንገሪኝ
ከአንቺ ማንም እንደማፈቅር ታውቂያለሽ? ታውቂያለሽ ምን እንደማፈቅርሽ? አንቺን ይዤ ነው የምሄደው። ዛሬ ከዚህ ክላስ አንቺን ይዤ ካልወጣሁ እኛ አልሄድም። ለምን ብዙ ጥያቄዎች ነው። እሺ በቃ እሺ ለፋን እኮ እውነት ነው። እኔ ምን እንደምላችሁ አላውቅም። ማርያም ዳግመኛ ነው ህይወት የሰጣችሁ። እዚህ ጋር ያመሰግናችኋለሁ። እናንተ ልጆች አይደላችሁ፣ እውነት ትለያላችሁ። እንዴ ደብራችሁ አንደላካ ማርያም እጅግ አድርጌ ያመሰግናለሁ። ህይወት ነው ማርያም የእውነት አንቺ እንዳለ 12ኛ ልጆች ትለያላችሁ። እውነትም ችግር ፈቺ ናችሁ እናንተ። ለዚህ እንትን ዘፈን ነበር ደስ ይላል ያሰብኩት ተሳክቷል፣ ዝንፉ ተቃኝቷል፣ የጎደለው ሞልቷል፣ ድፍርሱ ጠራ ህልሜም ተፈታ፣ የተመኘኋት እጅ ገብታ ብርሃን ፈነጠቀች ገና ወጣ ጀንበር እስከ ዛሬ ለኔ ተደብቃኝ ነበር ካደየ ደመቀች ያቆንጆ መለኪያ የኩራት ምንጭ የአይኔ መርኪያ በስተመጨረሻ ታረባ እኔ እንዴት እንዳሳዘኝ ደግሞ ሲያምሩ በጣም ማለት እኔ እንጃ በጣም ስሜታዊ ነው ያደረኩት። ግራጉን ልፈልግ ልወጣ ነበር ማለት አይ ብቻ በጣም ደስ የሚል ነገር ነበር። ያው እንደ ጉዳዩ እንደጠበቅነው ሆኗል። ያው ማለት ይቅርታ ጠይቋት ሁሉን ነገር ነግሯት አብሮ መቀጠልና እንደተታረቁ ነው ያየ ነው። በጣም ደስ የሚል ሁኔታ ላይ ያሉት ማርያም በጣም ነው የሚያምሩት። አያ ግን እንትን እኮ ነው አይ ነገሮችን አለማውራት አለመረዳት በቃ ነገሮችን ባየህበት ብቻ ሰው በነገረ መንገድ ብቻ መሄድ ምናልባት እኮ ይሄ ነገር ድሮ ሊፈታ የሚችል ነገር ነበር። አይተሃል አይደለ? አዎ መጀመሪያውን የሚፈቱት ነገር ነው። እስከዚህን ጊዜ አብሮ እንትን አይደለም ነበር ግን በቃ ወይ በጣም ነው የሚያምሩት። አዎ እንደተለመደው እኛ 12ኛ ቢ ክፍሎች ነን። ዛሬ በማይ ችግር እዚህ ያሉን ነገር ታይተናል። በደስታ ነው የተፈታ ነው።